እንደዚህ አይነት ስሜት ተሰምቷችሁ ያውቃል? ትልቅ ነገር ማሳካት ትፈልጋላችሁ፣ ስለ ስኬት ህልም አላችሁ፣ የተሻለ ህይወት ታስባላችሁ። ግን እርምጃ ለመውሰድ ጊዜው ሲደርስ ትዘገያላችሁ። ነገ እሰራዋለሁ ትላላችሁ። ለስኬት ጉጉዎች ከነበራችሁ ግን ሰነፍ ከሆናችሁ ይህ ታሪክ ለእናንተ ነው። ሕይወታችሁን ለዘላለም እንዴት እንደምትመለከቱ ሊለውጠው ይችላል። በአንድ ወቅት በአረንጓዴ ሜዳዎችና ረጃጅም ዛፎች በተከበበች ትንሽ መንደር ውስጥ ታምር የሚባል ወጣት ይኖር ነበር። ታምር 25 ዓመቱ ነበር። እሱ ጠንካራ፣ ጤናማና በህልም የተሞላ ነበር። ብዙ ጊዜ ጓደኞቹን አንድ ቀን በዚህ መንደር ውስጥ በጣም ሀብታም ሆናለሁ፣ እርሻዬ በሰብል ወርቅ ያበራል፣ ሰዎች ምክር ለማግኘት ወደ እኔ ይመጣሉ እና በሁሉም ቦታ አከብራለሁ ይል ነበር። የመንደሩ ሰው ሁሉ የታምርን ምኞት አደነቀ። ግን አንድ ችግር ነበር። ታምር ሰነፍ ነበር። ፀሐይ ወጥቶ ሌሎች ገበሬዎች ወደ ማሳ በሄዱ ጊዜ ታምር ከአልጋው አይነሳም፣ ይተኛል። የመንደሩ ሰዎች በጠራራ ፀሐይ ሥራ ሲሰሩ ታምር ጥላ ስር ተቀምጦ ስለ ህልሙ ያወራ ነበር። ሴቶቹ ከጉድጓድ ውሃ ሲሸከሙ ታምር ግን በኋላ አድርጓለሁ በማለት ስራውን አይሰራም ነበር። እሱ ሁልጊዜ ትልቅ እቅድ ነበረው፣ ግን እቅዱን ለማሳካት ምንም እርምጃ አልወሰደም። ስኬትን መመኘት ይወድ ነበር፣ ነገር ግን ስኬት የሚፈልገውን ጠንክሮ መስራትን ይጠላ ነበር። አንድ ቀን አመሻሽ ላይ አዛውንትና አስተዋይ ገበሬ የሆነው የታምር አጎት ሊጠይቀው መጣ። አጎቱ የታምርን ባዶ መሬት ተመለከተ። መሬቱ ለም ነበር፣ ነገር ግን ምንም ነገር አልነበረበትም። ከዛም ታምር ልጄ፣ ለምን መሬት ባዶ ሆነ? አንተ ስለ ወርቅ ሰብል ታወራለህ፣ እኔ ግን ደረቅ አፈር ብቻ ነው የማየው ብሎ ጠየቀው። ታምር ሳቀ። አጎቴ አትጨነቅ፣ ነገ ጀምራለሁ፣ መሬቴ ምርጥ ይሆናል፣ ብቻ ጊዜ ይስጠንና ትመለከታለህ አለው። ሽማግሌው በረጅሙ ተነፈሰ። ይህንን ነገ ከዚህ በፊት ብዙ ጊዜ ሰምቶ ነበር። እናም ለታምር ትምህርት ሊሰጠው ወሰነ። አጎቱ ሁለት ትናንሽ ቦርሳዎችን ከኪሱ አወጣ። በውስጡ ሁለት የተለያዩ ዘሮች ነበሩ። ለታምርም ሰጣቸውና እነዚህ ተራ ዘሮች አይደሉም፣ አስማታዊ ዘሮች ናቸው። የመጀመሪያው የጠንካራ ሥራና የትልቅ ህልም ዘር ነው። ተክለህ በየቀኑ ብታጠጣው ፍሬ፣ ጥላና ሀብት የሚሰጥ ዛፍ ይሆናል። ሁለተኛው የስንፍና ዘር ነው። ብትተክለው በፍጥነት ይበቅላል፣ ነገር ግን በእርሻ ሁሉ ላይ እንክርዳድን ይዘረጋል፣ ሌላውን ሁሉ ያጠፋል አለው። አሁን ታምር ሁለቱም ዘሮች በእጅ ናቸው። የእርሻህ እና የህይወትህ የወደፊት ዕጣ የሚወሰነው የትኛውን ትንከባከባለህ በሚለው ነው ብሎ ነገረው። ታምር ሁለቱን ዘሮች ተመለከታቸው። አንዱ የጠንካራ ሥራና የትልቅ ህልም፣ አንዱ የስንፍና ነበር። በእርግጥ የጠንካራ ሥራና የትልቅ ህልም ዘርን እተክላለሁ፣ ስኬትን እፈልጋለሁና ብሎ አሰበ። ነገር ግን ሲነጋ ታምር ድካም ተሰማው። ስለዚህም ነገ ተክላለሁ አለና ተኛ። ቀናቶችም አለፉ። በመጨረሻም ከመሰላቸት የተነሳ ሁለቱንም ዘር ተከለ። ለራሱም እንዲህ አለ፣ ምን እንደሚፈጠር አይና በኋላ ላይ ካስፈለገ መንከባከብ እችላለሁ ብሎ ወደ ቤቱ ሄደ። በዚህም መንገድ እንግዲህ ሳምንታት አለፉ። ታምር ስለተከላቸው ዘሮች ረሳ። ቀኑን በእንቅልፍ አሳለፈ። በሐሜትና ስለ ስኬት እያወራም በየመንገዱ በመሄድ ሳምንታቱን ጨረሰ። ወራትም አለፉ። ከዚያም አንድ ቀን
ወደ እርሻው ሄደ። ነገር ግን ባየው ነገር ደነገጠ። የስንፍና ዘር በፍጥነት አድጓል። ወፍራም አረም አፈሩን ሸፍኖታል። በየቦታው ተዘርግቶ መሬቱን አንቆ ይዞታል። የጠንካራ ሥራና የትልቅ ህልም ዘር ግን ቀጭጮ እና ውሃ ስላላገኘ እንክብካቤም ስላጣ እየደረቀ ነበር። የታምር ህልም ወደ ቅዠት እየተቀየረ ነበር። አጎቱ ተመልሶ እርሻውን አየ። እሱም ታምር ሆይ ምድርህን ተመልከት፣ ይህ የአንተ ሕይወት ነው። ጠንካራ ሥራና ትልቅ ህልም እንደ ትንሽ ዘር ነው። እንክብካቤ፣ ጥረትና የዕለት ተዕለት ተግባር ያስፈልገዋል። ያለ ሥራ ይሞታል። ነገር ግን ስንፍና እንክብካቤ ሳያስፈልገው በራሱ ይበቅላል፣ በፍጥነት ይስፋፋል እና በየመንገዱ ላይ ያለውን ሁሉ ያጠፋል። ልጄ ሆይ ታላቅ መሆን ፈልገህ ነበር፣ ነገር ግን ስንፍና የወደፊት ሕይወትህን ሰርቆብሃል አለው። ታምር በጉልበቶቹ ተንበረከከ። እየሞተ ያለውን የዓላማ ዘር ነካ። እንባውም ዓይኑን ሞላው። ለመጀመሪያ ጊዜ እውነቱን ተገነዘበ። ህልሞች ብቻቸውን በቂ አይደሉም። በሕይወት ለመቆየት እርምጃ ያስፈልጋቸዋል። በዚያ ምሽት ታምር መተኛት አልቻለም። ሲገላበጥ አደረ። ስለባከነበት ጊዜ፣ ባዶ ስለሆኑ ተስፋዎቹ፣ ስላባከናቸው ዕድሎች አሰበ። እናም አሁን ካልተለወጥኩ ስንፍና የዘላለም ባለቤት ይሆንብኛል ሲል ለራሱ ሹክ ብሎ ተናገረ። በማግስቱ ጠዋት ፀሐይ ከመውጣቷ በፊት ታምር ከእንቅልፉ ነቃ። አረሙን በገዛ እጁ ነቅሎ አረመ። ሥራው ከባድ ነበር። ጀርባውን ጎድቶታል። እጆቹ ደምተዋል። ግን መስራቱን አላቆመም፣ ቀጠለ። የጠንካራ ሥራና ትልቅ ህልምን ዘር አጠጣ። በየዕለቱ መንከባከቡን ቀጠለ። ዘሩ ቀስ በቀስ ወደ ጠንካራ ተክል አደገ እና በዓመታት ውስጥ ፍሬ፣ ጥላና ሀብት የሚሰጥ ትልቅ ዛፍ ሆነ። ታምርም ተለወጠ። ካሁን በኋላ ሰነፍ አይደለም። በመንደሩ የሚታወቀው ስንፍናውን ታግሎ ያሸነፈ ገበሬ ተብሎ ነበር። የተወደዳችሁ አድማጮቼ፣ የታምር ታሪክ ግብርና ብቻ አይደለም፣ ስለ ሕይወት ነው። እያንዳንዳችን በውስጣችን ሁለት ዘሮችን እንይዛለን። አንዱ ጠንካራ ሥራና ትልቅ ህልም ነው። አንዱ ስንፍና ነው። የጠንካራ ሥራና ትልቅ ህልም ወይም ዓላማ የሚያድገው በየቀኑ በጥረት በተግሣጽና በተግባር ስትመግቡት ብቻ ነው። ስንፍና በራሱ ያድጋል፣ ነገር ግን ህልማችሁን ያጠፋል። ስለዚህ የስኬት ጥመኛ ከሆናችሁ ግን ሰነፍ ከሆናችሁ የታምርን መሬት አስታውሱ። ነገን አትጠብቁ፣ ዛሬን ጀምሩ። ዓላማችሁን አጠጡት። የስንፍናን እንክርዳድ ንቀሉ። ምክንያቱም ነገ ዛሬ እያላችሁ በዘገያችሁ ቁጥር ህልማችሁ የበለጠ ይሞታል። ይህን ታሪክ ከወደዳችሁትና ጠቃሚ ነገር ከተማራችሁ ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ትልቅ ህልም ላለው ነገር ግን ከስንፍና ጋር ለሚታገል ሰው ማካፍሉት። ለዛሬ ያዘጋጁላችሁ ጠቃሚ ምክር ነበር። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።